ማንቸስተር ዩናይትድ 3 ሊቨርፑል 2 በኦልድ ትራፎርድ በተደረገው ማች ላይ ማንቸስተር ዩናይትድ የቻምፒየንስ ሊግን ስፖት ሴኩር ያደረገበት እንዲሁም ደግሞ ሊቨርፑልን በዚህ ሲዝን ደርሶ መልስ ያሸነፈበት አመት ነው ማለት ነው እና ላስት ታይም የዛሬ 10 ዓመት ነበር ደርሶ መልስ ያሸነፍናቸው እና በዚህ ሲዝን አንፊልድ ላይም ኦልድ ትራፎርድ ላይም እነሱን አሸንፈናል ማለት ነው እና በዚህ ቪዲዮ የምንመለከተው ታክቲካል አናሊሲስ ነው እንዲሁም ደግሞ ኢምፐርሰንም ደግሞ አንዳንድ ተጫዋቾችን ደግሞ ለይተንም ደግሞ አትሪቢዩታቸውን ወይም ደግሞ ኳሊቲያቸውን ደግሞ ማቹ ላይ የነበራቸውን ኢምፓክትም ኔጌቲቭ ሆነ ፖዚቲቭ አብረን የምናየው ይሆናል ማለት ነው እና ዩናይትድ እንደሚታወቁ በፈርስት ሃፍ ላይ አሪፍ የነበረን ፐርፎርማንስ እንዳሳየ እናውቃለን። በጣም አሪፍ ነበር። ፈርስት ሃፍ ላይ ብዙ ጎሎችን ማግባት እንችል ነበር እንደውም ከሁለት በላይ እና ማቹ እንደተጀመረ ከሴት ፒስ ማቲያስ ኩኛ አንድን ጎል ስኮር አድርጓል። እንደሚታወቀው በሁለተኛው ጎል ላይ ደግሞ ምንድነው እሱ ተመሳሳይ ሲኩዌንስ ቼልሲ ላይ የነበራቸውን ሲኩዌንስ ደግሞ በሊቨርፑል ደግሞ ሲጠቀሙ ደግሞ እንመለከታለን። ኮቢ ሜኑ ከማካሊስተር አንድ ኳስ ኢንተርሴፕት ባደረገበት ታይም ላይ ምንድነው እሱ የሊቨርፑል ተጫዋቾች ባንዴው ዘለው ፕረስ ማድረግ ይጀምራሉ። ማካሊስተርም ያንን ኳስ ከተሳሳተ በኋላ አግሬሲቭ ሆኖ ፕረስ ለማድረግ ደግሞ ካውንተር ፕረስ ለማድረግ ሲሞክሩ ደግሞ ከዛ ወዲህ ኮቢ ሜኑ፣ ዳሎ፣ ብራይነን ብሞ አሪፍ 1-to-1 ከተጫወቱ በኋላ ኩዊክ ፓሶችን ብሩኖ ፈርናንዴስ በብራይነን ብሞ አማካኝነት የተፈጠረን ስፔስን አታክ ሲያደርግ ደግሞ እንመለከታለን። ከዛም ብራይነን ብሞ ኳስን በጣልላት ታይም ላይ ስፕሊት አረገ። የፑል ሴንተር ባኮች ነጣጣላቸው። በዛን ታይም ላይ ብሩኖ ኳሱን ካርል ባረገበት ታይም ላይ ቤንጃሚን ሴስኮ ያንን ኳስ ወደ ጎል አለመቀየሩ በጣም የሚያናድ ነበር። ብሩኖ 20 አሲስት ይኖሩ ነበር በዛን ታይም። አሁን ላይ 19 ያለው እና ያው ኳስ ደግሞ ከማቲያስ ኩኛ በፋር ሳይድ ስለነበረ ማቲያስ ኩኛ ያንን ኳስ ኮሌክት አድርጎ ለሾ ሰጥቶ ሾ ደግሞ ለብሩኖ ክሮስ አድርጎለት ያ ጎል ክሬት እንዲደረግ ተደረገ ማለት ነው። ይሄ የመጀመሪያው የማቲያስ ኩኛ ጎል ደግሞ ምንድነው እሱ ማቲያስ ኩኛ ከሴት ፒስ ነበረ። እንደሚታወቀው ሴት ፒስ በዚህ ሲዝን በጣም አሪፍ ሆነናል። እንደሚታወቁም ደግሞ ሌላ ደግሞ የጨዋታው ኮከብ ኮቢ ሜኑ ነው። ኮቢ ሜኑ ደግሞ ምን አይነት አትሪቢዩቶችን ደግሞ ለዩናይትድ በዛ ማች ላይ ሲሰጥ ነበር ስናይ እና ዲፌንሲቭሊ በጣም ጎበዝ ነው። ለምን ግራቨንበርግ ማካሊስተርን ነሰውዝ ላይ አጌንስት ማድረግ ከባድ፣ ምክንያቱም ሁሉም ሴንተራል ፕሌየር ነው። እንዲሁም ደግሞ ምንድነው እሱ ኳስ ዲስትሪቢዩሽን ላይ አሪፍ ነበር። አዛ ሴንተር ባክ ኳስን በሁለቱ ሴንተር ማክ መሀል ላይ ኳስን ይዞ በዲስትሪቢዩት በማድረግ ኮቢ አሪፍ ነበር። እንዲሁም ደግሞ ኢንተርሴፕሽን ደግሞ አሪፍ ነበር። የመጀመሪያው ኳስ እንዲገባ የሁለተኛው ኳስ እንዲገባ ከማካሊስተር ኢንተርሴፕት ያደረገው ኮቢ። እንዲሁም ደግሞ ሌላ አደ ኢንድም ደግሞ ማች ዊነር የሆነን ጎሉን ደግሞ ያገባለን ኮቢ ሜኑ ነበርና ኮንትራቱን ባራዘመበት በሶስተኛው ቀን ጎልን ስኮር አድርጎልናል ማለት ነው ኮቢ ሜኑ። እንዲሁም ደግሞ ምንድነው እሱ የተለያዩ ኮንትሪቢዩሽኖችን ደግሞ እንመለከታለን። ሁለታቻ በነበርንበት ታይም ላይ ኳስን ፍሮም ሴንተር ባክ ኤሪያ በኢንቴንሲቲ ባለው መልክ ኳስን ድራይቭ አድርጎ ለዶጉ ለሾ ኳስን ሲሰጥ ደግሞ እንመለከታለን። ይሄ ሶስተኛው ጎል ክሬት እንዲደረግ ኮቢ ሜኑ በጣም ትልቅ የሆነ ድርሻን ተወቷል ማለት ነው እና ሌላ ደግሞ ምንድነው እሱ ብሩኖ ፈርናንዴስ በዚህ ማች ላይ አሪፍ ነበረ። ያው አሲስት ባለማድረጉ በጣም ደብሮናል አዝማኝ የተፈሩ ሁላችንም። ብሩኖ ፈርናንዴስም አሪፍ ነበረ፣ ሙከራዎቹ አሪፍ ነበረ። ፈርስት ሃፍ አንድ ኳስ ወጥቶበት ነበረ። እንዲሁም ደግሞ የተለያዩ ቻንሶችንም ደግሞ ክሬት ሲያደርግ ነበረ። ከሌላው አንጻር የሊቨርፑል ፐርፎርማንሱ ብዙም አይደለም፣ ያ ብሩኖ በምናውቀው ስታንዳርድ ማለት ነው። እንዲሁም ደግሞ ማቲያስ ኩኛ ጎል ስኮረራችን ነበር፣ አሪፍ ነበረ። ኳስን ይዞ ድራይቭ ሲያደርግ ነበር። ብራይነን በሞ ላስት 10 ማቾች ላይ ጎልን አላገባም፣ ነገር ግን ትንጥዬ ብቃቱ ወርዷል በዚህ ሲዝን። ቤንጃሚን ሴስኮ ስኮር አድርጎልናል። በዩናይትድ ቤት አሁን ቶፕ ስኮረራችን ቤንጃሚን ሴስኮ ነው አሁን ላይ እና በጉዳት ምን ነው 45 በኋላ ያልገባው። እንዲሁም ደግሞ ሌላ ካዝሚሩም መጥፎ አልነበረ። ዳሎ ምንም አይልም። የዳሎ ትንሽ የሚያናደው ወደ መጨረሻ ላይ 90 ፕላስ ላይ የሆነ ኳስ የሳተው ለምሳሌ አሁን ሾው ለዘርክዚ የእጅ ውርወራን ከሰጠ በኋላ ዘርክዚ አሪፍ ኮንትሮል አድርጎ ለአማድ በሰጠው ኳስ ላይ ዳሎ አንደርላፕ አድርጎለት ኳስን አማድ ከሰጠው በኋላ ኦቨር ደ ክሮስ ባር ኳስን ለግቶ ነበርና ያው ከዳሎ ብዙም የተሻለ እንደማንጠብቅ እናውቃለን ህዝብ ትድፋት እና እንዲሁም ደግሞ የሊቨርፑልን ደግሞ አንዳንድ ዊክ የነበሩበት ኤሪያ ልንገራቸው። ማካሊስተር የዩናይትድ ቤስት ፕሌየር ነበረ። እንዲሁም ደግሞ ሌላ ሊቨርፑል ደግሞ ሪል ናይን አልነበሩም። ትልቁ ድክመት እሱ ነበር። አሌክዛንደር ኢሳክ ተጎድቶበታል። ለሶቦዝ ላይ ፎልስ ናይን ሲጫወት ነበር። እንዲሁም ደግሞ ጋሩን ደግሞ 9 ሲጫወት ነበረ
ፍሎሪያን ቨርትም ደግሞ ሴንተራል ፕሌየር ነው፣ ናረ ዊንገር። እንዲሁም ደግሞ ሌላም ደግሞ ምንድነው እሱ ቦል ዊነር አልነበሩም የሊቨርፑል ተጫዋቾች ግራቨንበርክም እንዲሁም ደግሞ ማካሊስተርም ቦል ዊነር አልነበሩም። ያም እሱን አፌክት አድርጓቸዋል እና ዩናይትድ ደግሞ ሴንተራል ፕሮግሬሽንም ደግሞ ሲከለክላቸው ነበር ማለት ነው። ምክንያቱም ያንን ሀፍ ስፔስ ኦኩፓይ ካረጉ ዴንጀረስ ናቸው። ምክንያቱም ቨርት ስኪልፉል የሆነ ተጫዋች ነው። ሰዎች ላይም በዚህ ሲዝን አሪፍ የሆነ ተጫዋች እና ሴንትራል ፕሮግሬሽን ሲከላከሉ ነበር። ነገር ግን ሊቨርፑል ወደ ጨዋታው እንዲመለሱ ያደረገው ማንቸስተር ዩናይትድ ተጫዋቾች አማድና ሴኒ ሌመንስ በሰሩት ትልቅ ስህተት ሊቨርፑል ወደ ማቹ ተመልሶ ነበር። ነገር ግን አት ኤንድ ኦፍ ዘ ዴይ ዩናይትድ 3 ነጥብን ወስዷል፣ ዊን አድርጓል፣ ቻምፒየንስ ሊግ ስፓቱን ሰኪዩር አድርጓል። በዚህ ቪዲዮ የምንመለከታቸው ነገሮች ምንድነው? ኮቢ ሚኖ አሪፍ ነበረ፣ ማካሊስተር መጥፎ ነበር። እስካሁን ድረስ የተከታተላችሁ ያመሰግናለሁ። ኳስ አፍቃሪ የሆናችሁ በሙሉ ሰብስክራይብ በማድረግ ፋሚሊ እንድንሆን እጠይቃችኋለሁ በትህትና። እንዲሁም ደግሞ በቀጣይ የተለያዩ ታክቲካል አናሊሲዎች እስከምንገናኝ ድረስ ደህና ሆኖ ፋሚሊውን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። የተረሳ ተጫዋችም ካለ ኮመንት ላይ አሳውቁ። ሌላም እንዲሰራላችሁ የምትፈልጉት ፐርሰናል የሆነ አንድን ተጫዋች ስፔሲፊካሊ ይሰራለን ብትሆን ደግሞ ኮመንት ላይ ያሳውቁኝ፣ አይቼ ይሰራላችኋለሁ። መልካም ሳምንት ይሆንላችሁ። አመሰግናለሁ። ደህና